ማስተካከያ በተለይ ለተጭበረበራችሁ ማስተካከያ ነግራችኋለሁ። እኔ ነኝ ትግራዋይ እና ስሙት። በትግራይ አንድ ትልቅ አባባል አለ። ምኽሪ ሓደ ትህት ምድሪ፣ ምኽሪ ክልተ ልዕሊ ምድሪ፣ ምኽሪ ሰለስተ ዘርኢ ምድሪ ይላል ትግራይ። የአንድ ሰው ምክር ከምድር በታች እንደተቀበረ ነገር ነው፣ ዋጋ የለውም። የሁለት ሰው ምክር ግን ከምድር በላይ ነው፣ ይታያል። የሶስት ሰው ምክር ግን ምርጥ ዘር ነው፣ ይበቅላል፣ ይለመልማል። በስታችሁ ምከሩ ይላሉ። ይሄ እልም ያለ ቅጥፈት ነው። ምክር ሓደ ምክር አይደለም፣ ሚስጥር ነው። ሚስጥር ሓደ ነው የሚባለው። ሚስጥር ሓደ ትሕቲ ምድሪ፣ በአንድ ሰው ላይ የተያዘች ሚስጥር፣ አንድ ሰው ብቻ የሚያውቃት ሚስጥር እንደተቀበረች ትቆጠራለች። እንደተቀበረ አይወጣማ። በቃ በአንድ ሰው ብቻ የሚያውቃት ሚስጥር ሓደ ትሕቲ ምድሪ። ሰውየው ምንድነው የሚለው? ምክር ሓደ ይላል። የአንድ ሰው ምክር ተመልከቱ። በፍጹም የማይገናኝ ተረት፣ በትግራይ ታሪክ ተይቶ የማይታወቅ ታሪክ። ትሕቲ ምድሪ ማለት በጣም ሴክሬት ነው። ይሄ እንደተቀበረ ይቆጠራል፣ ከየትም ማትም አይወጣም ነው። እኔም ማቆም ሚስጥር ብቻ ለሰው ካላካፈልኩኝ አትወጣም። በቃ እንደተቀበረች ነው የሚቆጠር ማለት ነው። ሚስጥር ክልተ ልዕሊ ምድሪ። የሁለት ሚስጥር ከሆነ ሁለት ሰዎች ብቻ የሚያውቁት ከሆነ ከምድር በላይ ነው፣ አልተቆፈረም። በቃ አንድ ቀን የሚወጣ ማለት ነው። አንድ ቀን ሊወጣ የሚችል ነው። ይሄ አንዳቸው ሊያወጡት ነው። አንደኛው ዝም ብሎ እንኳን በአንደኛው በኩል ሊወጣ ይችላል ማለት ነው። ለምሳሌ እዚህ ሚዲያ ላይ በጣም አብይ ጋር የተገናኘ ሰው እኔ የነገረኝ ሰው አለ። ግን ብቸኛ ሁለቱ ብቻ ስለነበሩ ይገለኛል ብሎኛል። እኔ ይገለኛል ሁለታችን ብቻ እንደዚህ የነገረኝ ስለሆነ በእኔም እንደወጣ ስለሚያውቅ ይገለኛል። ስለዚህ ዝም ብዬ እንድታውቁ ብቻ ልንገር ብሎ ይነገረኛል። እኔ ከኔ በኋላ እኔ ያዝኩት አላወጣሁት። ይገለዋል። እኔ ያዝኩት ውስጤ ወደ ሶስተኛ እንኳን አሰጠው። ለእኔ ይነግሮኛል። ሚስጥር ክልተ ማለት ሰውዬ ኦልሬዲ አውጥቶታል ወደ እኔ ጨዋ ስለሆንኩኝ ምናልባት ወደ ሌላ አላደረኩትም እንጂ ቢወጣ ሄዳል፣ ይበተናል ማለት ነው። ምድር በላይ ነው ያለው፣ አልተቀበረ እና ሚስጥር ሰለስተ ዘርኢ ምድሪ፣ እንደ እህል የተዘራ ሶስት ሰዎች የሚያውቁት ከሆነ ዝም ብሎ ነው የሚበተነው ነው። ሶስት ሰው የሚያውቀው ሚስጥር ማን ወጣ፣ በየት በኩል ወጣ ሲባል ሶስት ሰው ዲስከስ ያደረጉ ከሆነ ለምሳሌ እንደዚህ አንተና ያወጣው እንትና ያወጣው ሶስቱ ናቸው። እኔ ያለው በፍጹም እያለ ሞች አድራለሁ ይላል። አውጥቶት እያለው ራሱ ሚስጥር በሱ መውጣቱ እያወቀ አዳነች አቤቤ ሽመልስና አብይ ያወሩትን ከዛ አብይ ይሄ መረጃ ያወጣው አዳነች አንቺ ነሽ አይደለው፣ ሽመልስ አንተ እኔ አይደለው ይባባላሉ ማለት ነው። ከዛ አገር በሙሉ ያውቃል። ዘር ምድር ማለት እንደ እህል የተዘራ ማሳ ላይ እንደተዘራ ማለት ነው። ሁሉ እንደተበተነ ዘር ማለት ነው። አብይ አህመድ የቀጠፈው ቅጥፈት ወደ እሱ ነው የወሰደው፣ ወደ ራሱ። አሁን እኛ አለ ቀጥሎ